እምልብየ አፈቅረኪ እምልብየ አፈቅረኪ ከልቤ እወድሻለሁ። ልቤ ማለት ያው ልቤ ማለት ነው። እምልብየ ማለት ሲሆን ከልቤ ይሆናል። እምልብየ አፈቅረኪ ሲሆን ደግሞ ከልቤ እወድሻለሁ ማለት እንችላለን ማለት ነው። ስለዚህ አፍቀረ ማለት ትርጉሙ ወደደ ማለት ነው። ኪ ስንጨምርበት አንቺ ለሚለው ስለሚሆን ማለት ነው። ካደረግነው መጨረሻውን እምልብየ አፈቅረከ ካልን ከልቤ እወድሃለሁ ማለት ይሆናል። ስለዚህ ብላችሁ ከማለት ትችላላችሁ ማለት ነው። ስለዚህ አሁን ለምሳሌ በጨመርነው ቦታ ላይ ክሙ ካደረግነው እምልብየ አፈቅረክሙ ካልኩኝ ከልቤ እወዳችኋለሁ ይሆናል። መጨረሻውን ደግሞ ሮ ካልኩኝ እምልብየ አፈቅሮ ካልኩኝ ከልቤ እወደዋለሁ ይሆናል። ራ ካደረግኩት ደግሞ እምልብየ አፈቅራ ከልቤ እወዳታለሁ ይሆናል። ስለዚህ እነዚህን በአንድ ላይ ትርጉማቸውን መጠቀም እንችላለን ማለት ነው። እስኪ እናንተ ከልቤ እወደው ነበር ብላችሁ ኮሜንት ላይ ታስቀምጡልኛላችሁ። ከልቤ እወደው ነበር ማለት እንዴት እንችላለን? ሌላው ግብር አልቦ ስንል ስራ የለም ማለት ነው። ግብር ማለት ስራ ማለት ነው። ገብረ ማለት ሰራ ማለት ነው። ግብር ካልን ስራ ማለት ይሆናል። አልቦ ማለት ደግሞ የለም ማለት ነው። ስለዚህ ስራ የለም ማለት ከፈለግን ግብር አልቦ ማለት እንችላለን። ወይም ደግሞ ስራ የለም እንዴ ማለት ከፈለግን ኑ መጨመር ነው። ግብር አልቦ ኑ ካልን ስራ የለም እንዴ ማለት ይሆናል። እሺ እንዘ ኢትሬኢ ኢትትናገር እንዘ ኢትሬኢ ኢትትናገር ሳታይ አትናገር ወይም በምንጠቀምበት ሳታይ አታውራ እንደማለት ነው። ሳታይ አታውራ። ሳ የሚለውን ያገኘነው እንዘ በሚለው ላይ ነው። እንዘ ኢትሬኢ ማለት አታይም ማለት ነው። እንዘ ኢትሬኢ ሲሆን ደግሞ ሳታይ ይሆናል። ሳታይ አትናገር። እግዚአብሔር የአምር እግዚአብሔር የአምር ስንል እግዚአብሔር ያውቃል ማለት ነው። አእመረ ማለት አወቀ ማለት ነው። የአምር ማለት ያውቃል ማለት ነው። ስለዚህ እግዚአብሔር የአምር ማለት እግዚአብሔር ያውቃል ማለት ይሆንልናል ማለት ነው። ማለት ይሆንልናል። በጣም ጥሩ። ሌላ ደግሞ ሁልጊዜ ከምንጠቀምበት አንዱ ለምንት ኢትሃድገኒ ለምንት ኢትሃድገኒ ማለት ለምን አትተወኝም ለምን አትተወኝም ማለት ይሆናል። ስለዚህ ለምንት ኢትሃድግኒ ካደረግነው ደግሞ ካደረግነው ለምን አትተይኝም ማለት ይሆናል። ለምን አትተይኝም። ሰማየ ሰማየ ኢትርአይ ካልን ሰማይ ሰማይ አትይ ወይም መግረግርን እያየህ ሂድ የሚል እንጠቀምበታለን። ሰማየ ሰማየ ኢትርአይ ማለት ሰማይ ሰማይ አትይ ማለት ነው። ካደረግነው ይ ካደረግነው ደግሞ ሰማየ ሰማየ ኢትርአይ ካደረግነው ሰማይ ሰማይ አትይ ለሴት ሰማይ ሰማይ አትይ ማለት ይሆናል። እግዝእትየ ትዕቀብከ እግዝእትየ ትዕቀብከ እመቤቴ ትጠብቅህ። ያው ብዙ ጊዜ እንጠቀምበታለን። እመቤቴ ትጠብቅህ ማለት ነው። እግዝእትየ ትዕቀብኪ ካልን ደግሞ እመቤቴ ትጠብቅሽ ማለት ይሆናል ማለት ነው። ልየ እያልን እግዝእትየ ትዕቀብ ልየ እያልን ደግሞ እመቤቴ ትጠብቅልኝ ማለት እንችላለን። መልካም። በበይናቲነ ንትፋቀር በበይናቲነ ንትፋቀር እርስ በእርሳችን እንዋደድ ማለት ነው። በበይናቲነ ንትፋቀር ማለት እርስ በእርሳችን እንዋደድ። ለምሳሌ በበይናቲክሙ ተፋቀሩ ካልን ደግሞ እርስ በእርሳችሁ ተዋደዱ ማለት ይሆናል።
በበይናቲሆሙ ይትፋቀሩ እርስ በርሳቸው ይዋደዳሉ። ሌላው እምዘብከ ሀብ የሚለው አይነሳም። እምዘብከ ሀብ ካለህ ስጥ ማለት ነው። ካለህ ላይ ስጥ እንደማለት ነው። እምዘብከ ሀብ ማለት ካለህ ስጥ። ወይም ደግሞ እምዘብኪ ሀቢ ካልን ካለሽ ላይ ስጪ እንደማለት ነው። እምዘብኪ ሀቢ ካለሽ ላይ ስጪ ማለት ይሆናል። እማሄደር ኢይማስን እማሄደር ኢይማስን ከቤት አይጠፋም ማለት ነው። አንዳንድ ሰው እንግዲህ ሊሆን ይችላል ምናምን የሆነ ነገር ከቤት የማይጠፋ ከሆነ እማሄደር ኢይማስን ካልን ከቤት አይጠፋም ማለት ይሆናል። እማሄደር ኢትማስን ካልን ደግሞ ከቤት አትጠፋም ማለት ይሆናል። ከቤት አትጠፋም ማለት ይሆናል። ከቤት አትጠፋም ማለት ይሆናል ማለት ነው። ሌላው እግዚአብሔር ይባርክሙ እግዚአብሔር ይባርካችሁ። የአሜን እንደምትሉ እርግጠኛ ነኝ። እግዚአብሔር ይባርክሙ እግዚአብሔር ይባርካችሁ ማለት ነው። ክ ተጠብቃለች። ጎራጅ የሚባል አለ በግዕዝ ቋንቋ ክ ተጠብቃለች። ወይም ደግሞ ኪ ካደረግን እግዚአብሔር ይባርኪ እግዚአብሔር ይባርክሽ። እግዚአብሔር ይባርከ እግዚአብሔር ይባርክህ። ያው እንግዲህ ይህን ቪዲዮ ሰምታችሁ ቪዲዮውን ላይክ እያደረጋችሁ ያላችሁ ማለት ነው። ሁላችሁም እግዚአብሔር ይባርክሙ ኩልክሙ ሁላችሁም እግዚአብሔር ይባርካችሁ ስላደረጋችሁ ማለት ነው። ካላደረጋችሁም እንድታደርጉ ማለት ነው። ሰብ አልብየ ማለት ሰው የለኝም ማለት ነው። ሰብ አልብየ ሰው የለኝም። ለምሳሌ ይቤ መጻጉዕ ሰብ አልብየ መጻጉዕ እንዴት አለ? ሰው የለኝም አለ። ሰብ አልብየ ይቤ ብንን ሰው የለኝም አለ ማለት ነው። ወይም ደግሞ ሰብ አልብየ ኢትበል ብንን ሰው የለኝም አትበል ይሆናል። እስኩ ተዋነይ እስኪ ተጫወት ዝም አትበል ማለት ነው። ኢታርምም ማለት ዝም አትበል ይሆናል። እስኩ ተዋነይ ካልን ለወንድ ነው። እስኪ ተጫወት። ሴቷን ደግሞ እስኪ ተጫወቺ ማለት ከፈለግን እስኩ ተዋነይ የዩይ እስኩ ተዋነይ እስኪ ተጫወቺ ማለት እንችላለን። እስኩኬ ማለትም እንችላለን። እስኩኬ ተዋነይ እስኩኬ ተዋነይ እያለን። እሺ ሰናየ ገበርከ ጥሩ አደረክ ማለት ነው። ለምሳሌ የሆነ ሰው እንደዚህ አደረግኩኝ እንደዚህ ሰራሁ ካላችሁ ሰናየ ገበርከ ጥሩ አደረክ ማለት ነው። ሰናየ ገበርኪ ጥሩ አደረግሽ። ሰናየ ገበርክሙ ጥሩ አደረጋችሁ። ለእማ አፍቀርክምዎ ለዝንቱ ግብር ሰናየ ገበርክሙ። ይህንን ቪዲዮ ላይክ ካደረጋችሁ ጥሩ አደረጋችሁ። ለተምህሮ ዘተሐስሱ በዚህ ሁልቆ ምስትንባብ ትረክቡኒ ትምህርት ቀጥታ ስትፈልጉ ይህን ቁጥር በመጠቀም ቴሌግራም ላይ ማናገር ትችላላችሁ። የንባብ ትምህርት ሊሆን ይችላል። የግዕዝ ቋንቋ ትምህርት ቀጥታ ለመማር ማንኛውም የግዕዝ ቋንቋ ጥያቄ ካላችሁም በዚህ ቁጥር ቴሌግራም ላይ መጠየቅ ትችላላችሁ። እንደዚሁም ሀግዕዝ በሚል የቴሌግራም አድራሻችን የተለያዩ ትምህርቶችን ስለምንለቅ ኦፊሻል ቻናላችንን ጆይን ማድረግ ትችላላችሁ። ሴባሃክሙ ሰናይ ጊዜ